ሰላም ጋይስ አይዲ ነኝ። ዛሬ በሌላ ቪዲዮ ተመልሻለሁ። ከኮምፒቲሽን በኋላ ኦልሞስት መጀመሪያ ሌግ ወርክአውት ነው የሚሆነው። ዛሬ ሌግ ወርክአውት እንሰራለን በአዲስ ወርክአውት ፕሮግራም፣ በአዲስ የምግብ ፕሮግራም 2026 ዝግጅት ጀምሬያለሁ። ዛሬ ሌግ ጀስት ትንሽ ዋርም አፕ ነገር አድርገን ዳይሬክት ወደ ወርኪንግ ሴት ወደ ወርክአውቱ እንሄዳለን እንገባለን። ሰብስክራይብ አድርጉ፣ ሼር አድርጉ። ፒስ አውት። የሶስት ወር የምግብ ፕሮግራም እና የወርክአውት ፕሮግራም ከነ ቪዲዮ አዘጋጅቼላችኋለሁ። እሱን የምትፈልጉ ሰዎች ኢሜል ላይ አለ። ኢሜል ላይ ከስር ባለው ኢሜል ኮንታክት ማድረግ ትችላላችሁ እና ቴሌግራምም ኢንስታግራምም ሊንክ ከስር አስቀምጥላችኋለሁ። እዛ ላይ ገብታችሁ ዴም ማድረግ ትችላላችሁ እና ደግሞ ኦንላይን መስራት የምትፈልጉ የተለያየ ሀገር ያላችሁ አረብ ሀገር፣ ኢሮፕ እና አሜሪካም ያላችሁ ከስር ባለው ኢሜል ኮንታክት ማድረግ ትችላላችሁ። እኔን አመሰግናለሁ። ጀስት ሌግ ስለሆነ የምትሰሩት 5 ወይ ደግሞ 4 ደቂቃ ባይክ አድርጋችሁ ትንሽ የዋርም አፕ ነገር ታደርጉና ዳይሬክት ወደ ኤክሰርሳይሱ ትገባላችሁ ማለት ነው። እንዲህ ዋርም አፕ ኤክሰርሳይዝ ከመስራታችሁ በፊት ዋርም አፕ ማድረጋችሁ ኢንጁሪ እንዳያጋጥማችሁ ያግዛችኋል። ሌግ 5 ደቂቃ ኦር 4 ደቂቃ ትንሽዬ ሌላ አክቲቭ የሆነ ሰውነታችን አክቲቭ እንዲሆን ዋርም አፕ ነገር እናደርጋለን፣ ወይ ደግሞ በላይት ነገር እንጀምራለን። ሌግ ስንጀምር ዳይሬክት ወደ ወርኪንግ ሴት ማለት ነው። የሚል እና የኤክሰርሳይዝ ፕሮግራም ላይ ማለት ነው። ያንዳንዱ ስቴፕ አለው አይደል? አለው ከዚህ ጀምሮ አለ። ስለዚህ ጆይን እንዲያደርጉ አዲሱ ጆይን እያደረጋችሁ መስራት ትችላላችሁ። አይ ቲንክ ሴቱን ሬፑን ኪሎውን ሚስ አድርገናል መሰለኝ። እሱን እያንዳንዱን ኪሎውን ሬፑን ምን ያክል እንደምትሰሩ እዛው ላይ በቪዲዮ ላይ እናስቀምጥላችኋለን። የመጀመሪያውን ኤክሰርሳይዝ በሌግ ኤክስቴንሽን ነው የምንጀምረው። ሌግ ኤክስቴንሽን 3 ራውንድ። this is my new program 2026 ውድድር ተወዳድሬ በልክም ሳረግ ከተም ሳረግ ተወዳድሬ እስከመለስ ድረስ በዚህ ፕሮግራም ነው ይሄን ፕሮግራም ነው ፎሎ ማለት ነው። እንቀያየራ ኤክስቴንሽን ዳነሽ አለ። ኤክስቴንሽኑ 4 ሴት ነው የሚሆነው። የመጀመሪያው ሴት 20 ሬፕ፣ ሁለተኛው ሴት 15፣ ሶስተኛው ሴት 12 ሬፕ፣ አራተኛው ሴት 10 ሬፕ። ጋይስ ላይክ 20 15 12 10 የሆነበት ምክንያት ላይክ የመጀመሪያ በ20 ስንሰራ 20 ሬፕ ስንሰራ ኪሎ በጣም ሄቪ አይሆንም። ዘን ሁለተኛው ሴት ስንገባ ኪሎን ኢንክሪዝ እያደረግን ነው የምንመጣው። go 1 2 3 4 5
ሶ ጋይስ ኤክሰርሳይሱን ስትሰሩ ላይክ ሀሳባችሁን እንዳለ የምትሰሩት ኤክሰርሳይዝ ላይ አሉ። ማይንድ መስል ኮኔክሽን ካላረጋችሁ የምትሰራው ነገር ከማይንድ ጋር ኮኔክት መሆን አለ። አንዳንድ ሰው እዛ ጋር እያወራ እንዲህ ኤክስቴንሽን ሲያደርግ እንዲህ ይሰራል፣ ግን ምን እንደሰራ ራሱ ልትረሳው ትችላለህ መጨረሻ ላይ። የት ሄድሽ? ሶስተኛው ሴት 12 ሬፕ ማለት ቲንክ ዌይቱ የመጨረሻው ስታክ ላይ ሆኖ ራሱ ቻሌንጅ አያደርግም። ዌይት አድ ካላደረግነው በስተቀር ቻሌንጅ አያደርግም። የመጨረሻውን ሴት የኛው ላይት ነው። ስለዚህ ኪሎ ከጎን አድ ማድረግ አለ። የኛው የመጨረሻ ሴት የኛውን ኪውን እዛ ጋር እናደርገውና ይሄንን እንጨምርበታለን። ስታኩ ቻሌንጅ አያደርግም። ከሙሉ ስታኩ 15 ኪሎ ጨመርንበት ማለት ነው። ሁለተኛው ሰከንድ ኤክሰርሳይዝ ኤክሰርሳይዝ የሚሆነው ሌግ ከርል ነው። የኋላ እግራችንን ያሰራልን ሃምስትሪንጋችን። እሱን የመጀመሪያውን ሴት 15፣ ሁለተኛውን ሴት 12፣ ዘን ሶስተኛ የመጨረሻውን ሴት 10 እንሰራለን ማለት ነው። 3 ሴት ይሄኛው 3 ሴት። እዛኛው ሲትድ ሃምስትሪንግ ከርል መስራት ትችላላችሁ። ይሄኛው ላይንግ ሃምስትሪንግ ከርል መስራት ትችላላችሁ ተኝታችሁ። ሁሌ ተመሳሳይ ከሚሆን አንዳንዴ መቀየር ስዊች ማድረግ ትችላላችሁ። አንደኛው እዚህ ሁለት ሴሽን ካላችሁ አንደኛው እዚህ አንደኛው ደግሞ ሲትድ ላይ ማድረግ ትችላላችሁ። የመጀመሪያው ሴት 15 ሬፕ፣ ሁለተኛው ደግሞ ኪሎን ኢንክሪዝ አድርገን 12 ሬፕ። ቦዲ ቢልዲንግ የዲሲፕሊን ጥግ ነው የሚያስተምራችሁ፣ የዲሲፕሊን ጥግ እና እዚህ ላይ ቦዲ ቢልዲንግ ላይ ያለ ሰው ምንም ነገር ላይ ቢገባ አያቅተው። ላስት ሴት የመጨረሻ ሴት 10 ሬፕ።
10 የመጨረሻው እንደው ፓርሻል ብለው ሀፍ ድረስ ነው ያነሳሁት። ቻሌንጅ የሚያደርጋችሁ ኪሎ ሲሆን ሶክ ችግር የለም። አሁን ከዚህ በኋላ አሁን አይሶሌሽን ነገር ሰራ አንድ ኮምፓውንድ ነገር እንሰራለን። ፔንዱለም ስኳት ኦር ሃክ ስኳት ወይ ደግሞ ኖርማል ስኳት ማድረግ ትችላላችሁ። ስኳት ቫሪዬሽን ማለት ነው። ፔንዱለም ስኳት፣ ኖርማል ባር ስኳት፣ ቦዲ እንትን ባር ይዛችሁ ማለት ነው። ካልሆነ ሃክ ስኳት መስራት ትችላላችሁ። ፔንዱለም ስኳት ከሌለ በባዶ በባር ስኳት መስራት ትችላላችሁ። ባሩም የምትሰሩበት ቦታ ከሌለ ሃክ ስኳት ላይ መስራት ትችላላችሁ። አራተኛ ኤክሰርሳይዝ ፔንዱለም ስኳት። አራተኛ ኤክሰርሳይዝ ፔንዱለም ስኳት። ፔንዱለም ስኳት እዚህኛው 4 ራውንድ 12 10 8 and 6 ሬፕ ነው የምንሰራው። እንዳለ ከሌግ ጋር የሚታገል ሰው ነው ያለው። እኔ አሁን ፔንዱለም ስኳት ልሰራ ነበር፣ የለም መስሪያ የለም፣ እንዳለ ጠቅጥቀውታል። ይኸው እግራቸውን እነዚህ ወጠምሻ እዚህ ተሰብስቧል። ሁሉም ወጣ ይኸው አንዳለ ደግሞ የእግር ጌታ አለ እዚህ ይኸው አለ እዚህ አለ እዚህ ተደርድረውላቸዋል። እዚህ በቃ 4 ማዕዘን ውስጥ እንደዚህ 4 ማዕዘን ውስጥ ያለው በቃ ዴዝ ሴንተር ነው። ዴዝ ሴንተር የሞት ቀጠና የሞት ምድብ ነው። ዴዝ ሩም ይሄናየው መሰረት እግር መሰረቱ ነው። ያውን ከት ቢያደርግ አስቡ። ከት ያርግ ከት ጋምኑ ስለላ አሁን እኛ ሀገር አሁን ቢወዳደር አያሸንፍም። ከትጋ ባንድ ቪዲዮ ላይ ይኸው እንደ ዋናውንም ረስታችሁታል። ይኸው አለ ዋናው አለ። ኦልሬዲ ሰውነታችን ዋርማፕ ስላደረገ ዋርማፕ ብለን በትንሽ ኪሎ የምንጀምረው ነገር የለም። ዳይሬክት ወደ ወርኪንግ ሴት ቻሌንጅ በሚያደርገን ኪሎ ዳይሬክት ወደ ወርኪንግ ሴት ነው የምንገባው። ፔንዱለም ስኳት የመጀመሪያ ሴት 12 ሬፕ ሜቢ ኢቭን የመጀመሪያ ቀን ስሞክረው ይሄ በማሽኑ ብቻ ይከብዳል። ያው መጥቶ የሞከረው ሰው ካልሆነ በስተቀር ስለዚህ ማሽን ሊያወራ አይችልም። ስለዚህ ኢቭን ማሽኑ ራሱ ይከብዳል። ደን ቻሌንጅ ኪሎ ስናደርግ ሞር ቻሌንጅ ያደርገናል። ደን ኒያችሁ ላይ የሚኖረው ጫና እንዲቀንሰው ከዛ ባንድ ተደርጎበታል። ዘን ሞር እዚህ ኒያችሁም ላይ ጫና ስለማይኖረው ሞር ኪሎ አድ ማድረግ ትችላላችሁ። ኤክሰርሳይሱን ስትሰሩ ላይክ 12 ሬፕ ነው። ዘን አራውንድ ወደ 8ኛው ሬፕ ሲደርሱ በቃ ከ4 ሬፕ ለመስራት የሚያልቅ ራሷ አይመስላችሁም። አያልቅም እንዴ ነው የምትሉት። ዘን ጨርሳችሁ ልክ ማሽኑን ለቃችሁ ስትወጡ ፔኑ የለም። ፔኑ ጀስት ቴምፖራሪ ፔን ነው።
የፊት እግራችሁ ስፔሻሊ ኳዳችሁ ከኛው ከፊት ለፊት ያለውን ኳዳችሁን ለማሳደግ ይሄንን ኤክሰርሳይዝ ስትሰሩ ፔንዱለም ስኳት እንዴት መስራት እንዳለባችሁ አሁን አሳያችኋለሁ። ደን ፉት ሞር ኳዳችሁን ሂት እንዲያደርግላችሁ ከዚህ ጋር ከላይ ሳይሆን ከታች ታረጉታላችሁ። ደን ኪሎ ደግሞ እናንተ ኮንትሮል የምታደርጉት ኪሎ መሆን አለበት። ካልሆነ ኤጎ ሊፍቲንግ ነው የሚሆነው። ምንም ዜሮ ሬፕ ነው የሚሆነው። ምንም የምትሰሩት ሬፕቲሽን ይሄ ወርዶ መነሳት ነው የሚሆነው። ሶ ኪሎ ኮንትሮል የምታደርጉት ኪሎ መሆን አለበት። ኪሎን ኮንትሮል አድርጉ። እናንተ ኮንትሮል የምታደርጉት ኪሎ መሆን አለበት። ስታንሱ ከላይ አድርጋችሁ ዋይድ ስታረጉት ታርጌት የምታደርጉት መስል ግሩፕና ሎ አድርጋችሁ ክሎዝ ስታደርጉት ሂት የሚያደርገው መስል ግሩፓችሁ የተለያየ ነው። ስለዚህ ሞር ኳዳችሁን ሂት እንዲያደርግላችሁ ሎወር ስታንስ ክሎዝ፣ ሎወር እግራችሁን ዝቅ አድርጋችሁ እዚህ ጋር አድርጋችሁት ስታንሱ ደግሞ ክሎዝ አድርጋችሁ ኳዳችሁን በደንብ ሂት ያደርግላችኋል። አንድ ሴት ይቀራል። 6 ሬፕ የመጨረሻውን ኪሎ ጨምርበታል። የመጨረሻ ሴት ፔንዱለም ስኳት 6 ሬፕ። አርዴልና ካፍ ሬዝ ሱፐር ሴት ዘን አርዴል ዎኪ ለንጅ ብቻውን እንሰራና እንጨርሳለን። ስትሰሩ ዳምፔሉን ከራሳችሁ ጋር ታይት መሆን አለበት። ዘን ስትወርዱ ይዛችሁት ወደፊት ሳይሆን የምትወርዱት ከዚህ ሂፓችሁን ወደ ኋላ የምታረጉት። ዘን ሂፓችሁን ወደ ኋላ ስታረጉ እጃችሁ በራሱ ጊዜ ይወጣል።
ካፍሬዝ 20 ሬፕ ነው። እሺ ካፍሬዝ 20 ሬፕ ዴሉ ከ8 እስከ 10 ሬፕ ነው። ሁለቱን ኪሎ ትንሽ ቻሌንጅ ስለሚያደርግ 8 ሬፕ ነው የሰራሁት 50 ኪሎ ማለት ነው። አርዴል እና ካፍሬዝ አንዳንድ ሴት ይቀረናል። ደን ዎኪንግ ለንጅ ከዛ ጨረስን ማለት ነው። የዛሬው ሌግ ሴሽን መብላት ብቻ ነው የሚቀር። ያው እዛ ጋር ከሌግ በኋላ ፑል-አፕ እየሰሩ ነው። ዊች ሚንስ ሌግ በደንብ አልሰሩ ማለት ነው። ሌግ በስትክክል ከሰራ ፑል-አፕ የመስሪያ ኢነርጂ አይኖር። ሮማኒያን ዴድሊፍት የመጨረሻ ሴት 8 እስከ 12 8 10 ወር 12 ዎኪንግ ለንጅ ነው የሚቀረው። በሳንድ ባግ ዎኪንግ ለንጅ እናደርጋለን። ሁለት ራውንድ ይቀረናል። ምን እንጨርሳለን። ትናንት ነው የጀመርኩት ፕሮግራሙን። አዲስ ፕሮግራም፣ አዲስ የምግብ ፕሮግራም፣ አዲስ የወርክአውት ፕሮግራም። ትንሽዬ ነገር ኢምፕሩቭ ለማድረግ ቦዲ ቢልዲንግ ላይ ዘንድሮ ተወዳድራችሁ ዳኞች ሄዳችሁ ጠይቃችሁ ዊክ ፖይንታችን ይነግሯችኋል። ያ ነገር ኢምፕሩቭ ለማድረግ 1 ዓመት ሊፈጅ ይችላል እና በዛ ያንን ኢምፕሩቭ ለማድረግ ብዙ ነገር ነው መስዋዕት የምትከፍሉት እና በዚህ ፕሮሰስ ውስጥ ብዙ ዲሲፕሊን ትማራላችሁ። ሜንታሊም ስትሮንግ ትሆናላችሁ። ብዙ ነገር ነው የምትማሩበት። ቦዲ ቢልዲንግ ስቴጅ ሲሆን so many things። እንግዲህ ተገላግለን አንድ ራውንድ ብቻ የሚቀር
ሶ ጋይስ የዛሬው ቪዲዮአችን ሌግ ወርክአውት ይሄን ይመስል ነበር። ሶ ሪካፕ ወርክአውቱን ሪካፕ ላድርግላችሁ። ጀስት ዋርም አፕ አድርገን 5 ደቂቃ ባይክ አደረግን። ሌግ ኤክስቴንሽን፣ ሌግ ከርል፣ ፔንዱለም ስኳት፣ ዘን አርዲኤል እና ዎኪንግ ለንጅ ካፍ ሰራን። አንድ እዚህኛውን የሚያሰራ ጨረስን ማለት ነው። ሶ በሌላ ቪዲዮ እስክመጣ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ገና በቅርቡ ነው የከፈትነው ዩቲዩብ ቻናሉን። ብዙ ጥሩ ነገሮች ጥሩ ኮመንቶችን እያየሁበት ነው። በዛም አመሰግናለሁ። እንደዚህ አይነት ኮመንት ስታደርጉ እኔንም ሞቲቬት ያደርገኛል ሞር ቪዲዮዎችን እንድሰራ። ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ቴንክ ዩ